ሰላም ጤና ይስጥልኝ። ካሳሁን ነኝ። ዛሬ በሁለት ጉዳዮች ላይ ሪፖርቴን አቀርባለሁ። አንደኛ የአሜሪካ ሪፐብሊካን አባላት ለዶናልድ ትራምፕ የጻፉት ደብዳቤ፣ ሌላው እንግዲህ በአይቨሪ ኮስት የተደረገው መፈንቅለ መንግስት ምን አቅጣጫ ይዟል፣ የዌስተርን ሚዲያዎች ምን እያደረጉ ነበር፣ እውነታው ግን የቱ ጋር ነው ያለው፣ እሱንም እናየው ይሆናል። የአሜሪካ የዲሞክራት ኮንግረስ አባል ለዶናልድ ትራምፕ አንድ የሚያስደነግጥ ጥያቄ ጠይቀዋል። እሱ ምንድነው? በጋዛ ላይ የኒኩለር ቦምብ በማፈንዳት ኮምፕሊትሊ ሐማስንም የጋዛ ህዝብንም ጨርሶ ያንን ቦታ ካጸዱ በኋላ እስራኤል ሙሉ ለሙሉ እንድትቆጣጠረው እንዲደረግ። ይህ አይነቱ ድርጊት ከዚህ በፊት በጃፓን ተሞክሮ ውጤት አምጥቷል እና አሁንም በዚህ ጊዜ በጋዛ ላይ ቢደረግ እስከ መጨረሻው ቴሮሪስቱን ከምድረ ገጽ እናጠፋለን፣ ለሌላውም ሀገር ትምህርት ይሆናል፣ ለእነ ኢራን እና በሊባኖስ ላሉት ቴሮሪስቶች እስራኤልና አሜሪካ ጥቅማቸውን ያስከብራሉ የሚል ደብዳቤ ለዶናልድ ትራምፕ ጽፈዋል። ዶናልድ ትራምፕ ትንሽ ደፋር ነው። ኃላፊነት በጣም የማይሰማው ሰው ነው። በዚህ ከ100 ቀን በላይ ባለው የስልጣን ዘመኑ እንደታየው ዛሬ አንድ ነገር ይላል፣ ነገ ሌላ ነገር ይላል። ኢሪስፖንሲብል የሆነ ሰው እንደሆነ እያሳየ ነው እና አንዳንድ የሜንታል ባላንሱን ሁሉ ሲያጣ ይታያል። እጅግ የሚዲያ ሰው ነው። ሚዲያ እንዲያጨበጭቡለት በጣም የሚመኝ ነው። ኢቭን ሰላምን በዩክሬን ሁሉ ሲያደርግ በዋነኛ ነገር ታርጌት አድርጎ የተነሳው ኖቤል ፕራይስን ነው። የኖቤል ፕራይስ የሰላም ተሸላሚ ለመሆን ያንን ድሪሙን ለመሙላት እንጂ በእርግጥ የዓለም ሰላም አሳስቦት አይደለም። ምክንያቱም የዓለም ሰላም ቢያሳስበው ኖሮ በፓለስቲናውያን ላይ የሚደረገው ጭፍጨፋን አይቀበልም ነበር። ሪፐብሊካኖችም ይሄንን አመለካከቱን ስለሚያውቁ ነው እስከዚህ ድረስ ደፍረው የኒኩለር ቦምብ በጋዛ ላይ ይጣል ብለው ደብዳቤ ሲጽፉለት እንዲህ አይነት ቴንደንሲውን እና ሜንታሊቲውን ስላወቁ ነው ማለት ነው። እንግዲህ ይሄ ነገር ሲደረግ የዓለም ሕዝብ እንዴት ሪያክት ያደርጋል የምናየው ነው። ግን ከወዲሁ የቻይና መንግስት ኢቭን እስራኤል አደብ ገዝታ ከጋዛ ነዋሪዎች ጋር ሰላማዊ መንገድ ካልሞከረች እና ካላደረገች ከዓለም ወደ አመድ ሁሉ ልትቀየር ትችላለች እያሉ ነው እና እኛም አንለቃትም እያሉ ነው ማለት ነው። እንግዲህ ለጉልበተኛም ጉልበተኛ አለው። በእርግጥ አውሮፓያኖችም ተነስተውባቸዋል። ለአውሮፓያኖችም ኔታንያሁ ዛሬ ጠዋት አንድ የለቀቀው ንግግር ነበር። ያም የፈረንሳይን የብሪቲሽና የተለያዩ የአውሮፓ መንግስታትን የሚሰሩትን ስራ በማውገዝ ነበር። ኦልሞስት ሂትለርን ነው እየደገፋችሁ ያላችሁት፣ ሐማስን ደገፋችሁ ማለት ሂትለርን መደገፍ ነው እያለ ሲቀባጥር ነበር። እንግዲህ ይህን ካልኩኝ ወደ አህጉራችን ወደ ቡርኪና ፋሶ አይደለም ወደ አይቬሪ ኮስት ልምጣ። አይቬሪ ኮስት ውስጥ እንግዲህ የወታደራዊ መፈንቅለ መንግስት እየተካሄደ ነው። ይህንን ነገር ሚስጋይድ ለማድረግ የዌስተርን ፕሮፓጋንዳዎች ሜንስትሪም ሚዲያዎች ሁሉ ልክ ወታደራዊ መፈንቅለ መንግስት እንደከሸፈ አድርገው እየተናገሩ ነበር። እኔም ብቻ ሳይሆን ዓለምን ሁሉ ሚስጋይድ አድርገውታል። ግን ያ ወታደራዊ መፈንቅለ መንግስት አልከሸፈም። ግን ከዚህ በፊት ከምናየው የወታደራዊ መፈንቅለ መንግስት ጥበቡ በጣም የተለየ ነበር። የፖለቲካ ስልጣን አንዳንዴ ዘግይቶ በረቀቀ ሁኔታ ሲወጣ በውስጡ ያለው የሚያሳየው አንድ ነገር አለ ማለት ነው። አለሰንታወራ በወታደራዊ ጀነራሎች ቁጥጥር ስር ሆኗል። ይህንን ወታደራዊ መፈንቅለ መንግስት የሚመራውም ጀነራል ሲኪ ዱንቢያ ይባላል።
ጀነራል ሲኪ ዱምቢያ መፈንቅለ መንግስቱን ከማድረጉ በፊት ወደ 3 የጦር ባታሊዮኖች መሪዎችን አማክሮ ነው ወደ ዘመቻ ይገባው። ልክ ወደ ዘመቻው ከመግባቱ በፊት ከሀገር ውስጥ መግቢያና ከሀገር ውስጥ መውጫውን በሮችን ጠቅላላ ዘግቶ ነበር። በሚቀጥለው ሌሊት ላይ ወደ አለሰን ዋታራ ቤተመንግስት ሄደው እጅ እንዲሰጥ አደረጉት። በቁጥጥር ስር ካዋሉት በኋላ ኮምፕሊትሊ ለአንድ ቀን ጸጥ ነው ያሉት። ምንም አይነት ፍንጭ ለሚዲያዎች አልሰጡም። በእርግጥ ዌስተርኖች መፈንቅለ መንግስት እንደሚካሄድ አውቀው ነበረ፣ ህዝቡም አውቀው ነበር። ከዚህ በፊት እንደዘገብኩት ህዝቡ ወጦ ሰለብሬት እያደረገ ነበር። ከዛ በሚቀጥለው ይሄ ጀነራል ዱምቢያ ለአለሰን ታዋራ በሚዲያ ወጦ መንግስቱ ማንን ሲያገለግል እንደነበረ እና ከዚህ በኋላ ግን የአይቮሪ ኮስት ህዝብ እና መንግስት የራሱን እጣ በራሱ ወስኖ ከምንም ነፃ ሆኖ እንዲኖር ስልጣኑን እንደሚለቅ ወጦ በሚዲያ ይህንን እንዲናዘዝ ጠይቀውት ነበር። በእርግጥ አለሰን ዋተራ ይህንን ለማለት ፍቃደኛ እንዳልሆነ አሳወቀ፣ ለወታደራዊ አባሎች፣ ይህን መፈንቅለ መንግስት ለሚመሩት ማለት ነው። ይህንን ካላደረክ እንግዲህ እኛም አንፈታም አሉት። ይህንን የሰሙት ዌስተርኖች በተለይ የፈረንሳይ ኤምባሲ በአይቮሪ ኮስት ያለው አምባሳደር ከጀነራል ዱምቢያ ጋር አስቸኳይ ስብሰባ እንዲደረግ ጠየቀ። መፈንቅለ መንግስቱ ስኬታማ እንደሆነ የገባቸው አሜሪካውያኖች ግን ሰላማዊ የሽግግር ስልጣን እስከተካሄደ ድረስ ሙሉ ድጋፋችንን እንሰጣለን፣ ለአይቮሪ ኮስት አናቋርጥም፣ ግን አለሰን ታዋራን ልቀቁት የሚል መግለጫ ወጡ ከዋይት ሃውስ። የፈረንሳይ መንግስት ግን በተቃራኒው በወታደራዊ መፈንቅለ መንግስት የሚደረገው ነገር ዲክታተራዊ ነው በማለት ጉዳዩን ኮምፕሊትሊ አወገዘ። ያም ሆኖ እንግዲህ ጀነራል ዱምቢያ አሁንም ይህን ነገር እንዲናዘዝ ለአለሰን ታዋራ ሁለተኛ እድል ሰጠው። እንደውም ሴንቴንስ ጽፈው ነው የሰጡት። የጽፈው የሰጡትን ሴንቴንስ እንዲህ የሚል ነበር: እኔ አለሰን ታዋራ መንግስቴ የተቀረጸውና የሚያገለግለው ለውጭ ሀገር መንግስታት ነው። ከዚህ በኋላ የአይቮሪ ኮስት የራሷን መንገድ እና መዳረሻ እንድትወስን ስልጣኔን ለቅቄያለሁ ብለህ በቴሌቪዥን ዲክሌር አድርጋሉት። ይህን አላረግም ሲል ዌስተርኖች ይደርሱልኛል በማለት ነው። ግን በመሃሉ ይሄ ወታደራዊ መንግስት ዶክመንት እየለቀቀ ነበር። ከለቀቀው ዶክመንት አንዱ ለምሳሌ የአይቮሪ ኮስት ፓርላማ ሳይወስን አለሰን ታዋራ በራሱ ስልጣኑን በመጠቀም የ82 ቢሊዮን ዶላር የማዕድን ሀብት ያለምንም ጥያቄ ለምዕራባውያኖች በተለይ ለፈረንሳይ እንዲሰጥ እና በፈረንሳይ ቁጥጥር ስር እንዲሆን ማድረጉን ያንን ዶክመንተሪ በቴሌቪዥን ለቀቁ። ከዛ በኋላ ይህ ሰውዬ መፈናፈኛ አጣ እና በአራተኛው ቀን ትላንትና ማታ ወጦ ይህንን ሴንቴንስ አነበበ፣ ተናዘዘ ማለት ነው። በእርግጥ እነዚህ ጀነራሎች አሁንም የአይቮሪ ኮስት መሪ መሆናቸውን ዲክሌር አላደረጉም። አይቮሪ ኮስትን ማን ነው እየመራት ያለው እከላይ ነው ተብሎ የወጣ ነገር የለም። ግን ያው ጀነራሎቹ ትንሽ ረቀቅ ያለ ነገር ነው የሚሰሩት። ያልተለመደ የመፈንቅለ መንግስት አካሄድ ነው። ይሄ ከሆነ በኋላ አይቮሪ ኮስት የራሷን እድል በራሷ እንድትመርጥ እና ህዝባዊ ምርጫ እንዲካሄድ ነው የሚፈልጉት እና ሰላማዊ ትራንዚሽናል ጋቨርንመንት በመሃሉ እንዲካሄድ ነው። ይህን ነገር እየተሳለጠ
እያለ ባለበት ሰዓት ነው እንግዲህ የአይቬሪ ኮስትን የውስጥ ችግር ኮምፕሊትሊ መፈንቅለ መንግስቱ እንደከሸፈ እየተደረገ ሲቆጠር የነበረው። ወታደራዊ መንግስቱም በጣም የተረጋጋ ነው። እንደዚህ አይነት ፕሮፓጋንዳዎችን ለማክሸፍ አይሯሯጥም ነበር። አሌሰን ታዋራንም ይሰሩት እንጂ ኦልሞስት እስር ጄል ውስጥ አልከተቱትም። ቤት ውስጥ እንዳለ ሁሉ ነገር ሜዲካል አቴንሽን አለው። ምግብ መጠጥ ይቀርብለታል። የጠየቀው ነገር ሁሉ ይሟላለታል። ከፖለቲካ ስልጣን ውጪ ማለት ነው። እና የፈለጉት የአይቬሪ ኮስት ህዝብ እውነቱን አውቆ ከራሱ ፎርጊቭነስም ከራሱ ከህዝቡ እንዲመጣ ነው። እንዲህ አይነት ካልቸር ነው ጀነራል ዱምቢያ እየፈጠረ ያለው። ምክንያቱም መጪው ጊዜ ሰላማዊ ሆኖ እንዲቀጥልና የተረጋጋች አይቬሪ ኮስት በመንገዷ እንድትሄድ ነው። እነዚህ ጀነራሎች በተለይ ጀነራል ዱምቢያ እንትን ነው የወታደራዊ ስልጠና ያካሄደው በምን መሰላችሁ? የመጀመሪያውን በማሊ ነው። በማሊ የሚሊቴሪ ዶክትሪን ያጠናው። በሱዳን የሚሊቴሪ ስትራቴጂ ሲያጠና፣ በቡርኪና ፋሶ ደግሞ ኢንሰርጀንሲ አማጽያን ቢነሱ እንዴት ነው ከአማጽያንም መፋለም የሚቻለው የሚለውን ኢንሰርጀንሲ ያጠናው ቡርኪና ፋሶ ነው። በዚህ መሃል ግን አሜሪካም ፈረንሳይም የሚሊቴሪ የትምህርት እድል ሰጠውት ነበር። ኮምፕሊትሊ ሪጀክት ነው ያደረገው። ይሄ ሰውዬ እንግዲህ ብሬኑን አስተካክሎ የመጣ ሰውዬ ነው። በእርግጥ የአሌሰን ታዋራ ጠባቂ ነው፣ ግን ሲመጣ ራዕይ ያለው ሰውዬ እንደሆነ ከዚህ ተረድቻለሁ። ምዕራባውያኖች ሁሉ ትምህርት እድል ሲሰጡት ለምን ሪጀክት አደረገ? አገሩ ላይ ምን እየተካሄደ እንደሆነ ገብቶታል። እና ጊዜና ኮንዲሽንን እያመቻቸ የመጣ ጀነራል ነበር ማለት ነው። የተሳካ ስራም እየሰራ ነው። እንግዲህ ለወደፊት አይቬሪ ኮስት ምን ትሆናለች አብረን የምናየው ነው። አሁን ግን ሰላማዊ መንገድ ላይ ነው ያለችው። አሌሰን ታዋራም በቁጥጥር ስር እናያለው። የአይቬሪ ኮስት መንግስት ነኝ ብሎ ግን የወጣ አሁንም አንድ አካል የለም። ያለው ሁኔታ ይሄንን ይመስላል። አመሰግናለሁ።